በሰዎች የሚጠሉ ሰዎች ንጹህ ልብ ያላቸው ሰዎች ናቸው። ብዙ ጊዜ በሰዎች ድንጋይ የሚወረወርባቸው የሚጠሉ፣ የሚሰደቡ፣ የሚዋረዱ ድንጋይ የሚወረወርባቸው ሰዎች እውነት አላቸው። ነገሮችን ፊት ለፊት ነው የሚጋፈጡት። ማስመሰል ብሎ ነገር አያውቁም። ሁሉ ነገራቸው ፊት ለፊትና ግልጽ ነው። በእርግጥ የተጠሉትም ነገራቸው ፊት ለፊትና ግልጽ ስለሆነ አስመሳይ ቢሆኑማ በተወደዱ ነበር። ታዲያ ከነዚህ አይነት ሰዎች ጎን መቆም ምርጫዬ ነው፣ ያውም በኩራት። ብዙ ሰዎች በጮሁበት መንገድ አብሬ አልሄድም። ብዙ የተጮኸበት እውነት አለ ማለት አይደለም። በዝምታ የታለፈም ሐሰት ነው ማለት አይደለም። በብዙ ሰዎች የሚጠሉ ሰዎች ሐቅና እውነት እነሱ ጋር ስላለ ብቻ ነው። ዓለም ሐቅና እውነትን አትፈልግም። አስመሳይ ሰውን ነው የምትፈልገው። አስመሳይ ከሆንክ በብዙ ሰዎች ትወደዳለህ። የሚጠላህም አይኖርም። ማንም አንተ ላይ ድንጋይ በመወርወር ጊዜውን አያጠፋም። በሐሰት አትከሰስም፣ አይፈረድብህም። እውነት ካለህ፣ ሐቅ ከያዝክ፣ ግልጽ ከሆንክ፣ አስመሳይ ካልሆንክና ነገርህ ሁሉ ፊት ለፊት ከሆነ ግን ሰዎች አስረው ለፍርድ ያቀርቡሃል። በሐሰት ይከሱሃል፣ ይወነጅሉሃል፣ እናም ይሰቅሉሃል። እንደዛ ነው ነገሩ። ስለዚህ ሰዎች ሲፈረድባቸው፣ ድንጋይ ሲወረወርባቸው፣ ሲሰደቡ፣ ሲዋረዱ፣ ሲጠሉ ሳይ ከእንደዚህ አይነት ሰዎች ጎን መቆም ምርጫዬ ነው። ምን ጊዜም ከእንደዚህ አይነት ሰዎች ጎን መቆመው ራሴን ጠንቅቄ ስለማውቀው ነው። እዚህ ምድር ላይ የሁሉም ኃጢአትና የጥፋት የመጀመሪያው ረድፍ ላይ በክብር የምገኘው እኔ ነኝ። ትልቁ ጥፋት የምትለው የቱን ነው? ሰው መግደል አድርጌው አውቃለሁ። የበደሉኝን ሰዎች በአእምሮዬ ውስጥ ባገኛቸው እኮ ብዬ ባሰብኩባቸው ጊዜዎች ሁሉ እንደገደልኳቸው ነው የሚቆጠረው። ብዙዎቻችን የበደሉንን ሰዎች በአእምሯችን ብዙ ጊዜ ገለናቸዋል። አጋጣሚው